በክፋቱ በእባብ ሥጋ ተሰውሮ ሂዶ አዳምን ድል እንደነሳው ክርስቶስ ደግሞ በሰው ሥጋ ተሰውሮ መጥቶ አልቦ አይሁድ ወአልቦ አረሚ ወህየንተ ፀሐይ ሰረቀ እምኔሃ ፀሐይ ጽድቅ ዘይጠፈ ብርሃኑ ከዋና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግሥት ሊያያት አይችልም ብሎ መወለጃውን ነገረው። እንደ ሰም አቅልጦ እንደ ገል ቀጥቅጦ ስላጠፋልን ኢየሱስ እንገሊላ ሀበ ዮሐንስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሀገር ኢትዮጵያና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ሁላችሁም በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። አምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ጥምቀት ማለት ባጭሩ ሁለተኛ መወለድ ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ እንደነገረው አማን አማን እብለከ ዘኢተወልደ ዳግመ ኢይርኤ ለመንግሥተ እግዚአብሔር፣ እውነት እውነት እልሃለሁ ሁለተኛ ያልተወለደ ወይም ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያያትም። ስለዚህ የጥምቀት ትርጉሙ ባጭር ሲመለስ ምስጢር ይዞ ሲመለስ ሁለተኛ ዳግመኛ መወለድ ነው። በተለያዩ መጻሕፍቶች የተለያዩ መዝገበ ቃላት አሉ። የተለያየ ትንታኔ ይሰጣቸዋል። ዋናው ግን የቤተክርስቲያንን አነጋገር፣ የቤተክርስቲያንን ቋንቋ፣ የቤተክርስቲያንን ምስጢር የሚገልጸው አሁን ያልኩት አረፍተ ነገር ነው። ከዚህ አንጻር ሊቃውንት እንደ ተገለጸላቸው መጠን እንደየስተምሯቸው ሁኔታ ልደትን የከፈሉበት መንገድ አለ። ቅዱስ አትናቴዎስ በቅዳሴው 3 ልደታት አሉን ይላል። ወብነ ሰለስቱ ልደታት 3 ልደታት አሉን ካለ በኋላ አሐቲ ጥምቀት እንተ ትሬሴነ አምሳለ ክርስቶስ፣ ከሦስቱ አንዲቱ ክርስቶስን የምታስመስለን ክርስቶስን የምንመስልባት ጥምቀት ናት አለ። ስንት ልደታት አሉ ብሎ ለኔ እናሉ? 3 ልደታት አሉ ብሎ ማለት ነው። ስለዚህ ከ3ቱ ልደታት አንዷ ልደት ክርስቶስን የምታስመስለን ክርስቶስን የምንመስልባት ጥምቀት፣ ሁለተኛው ወሃዱ ሥጋሁ ወደሙ ለክርስቶስ ዘይሰሪ አበሳ ወኃጢአት፣ ከ3ቱ ደግሞ አንዱ ወይም ሁለተኛው ስንል ቅደም ተከተሉ ነው። አንዱ ስንል ደግሞ 3 ልደታት አሉን የሚለውን ነው። ሁለተኛው ወይም አንዱ አበሳን ኃጢአትን የሚደመስስ የሚያስተሰሪ የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው ይላል። ወሃቲ አንብ ዘበንስሐ ዘይወፅእ ውስጡ በአምሳለ ዮርዳኖስ፣ ከ3ቱ ደግሞ አንዱ ወይም 3ኛው በዮርዳኖስ አምሳል ከውስጥ የሚወጣ የንስሐ እንባ ነው ይላል። በዚህ በቅዱስ አትናቴዎስ አስተምሮ። በሌላ ቦታ ደግሞ ልደት በ5 ሊነገር ይችላል። ለምሳሌ ልደተ አዳም እምድር፣ የአዳም ከምድር መገኘት። ልደተ ሔዋን እምገቦ፣ የሔዋን ከጎን መገኘት። ልደተ አቤል እምከርስ፣ የአቤል ከእናቱ ሆድ መገኘት። እዚህ አነጋገር ማለት ነው። አቤል 3ኛው ልደተ በግ እምዕፅ፣ የይስሐቅ በግ ወይም ለይስሐቅ የወረደው በግ ከዕፀ ሳቤቅ ከሚባል መገኘቱ። ልደተ ሙታን እመቃብር፣ የሙታን ከመቃብር መገኘት መነሳት። ይህ ምን ይባላል? ልደት ተብሎ ተተርጉሟል። እና ለሁሉም የሚሰጣል፣ ለሁሉም የማይሰጣል። ለምሳሌ ልደተ አዳም እምድር ለአዳም ብቻ ነው። ልደተ ሔዋን እምገቦ ለሔዋን ብቻ ነው። ልደተ አቤል እምከርስ ለሁሉም ነው። ልደተ በግ እምዕፅ ለይስሐቅ ብቻ ነው። ልደተ ሙታን እመቃብር ለሁሉም ነው። ያው ትንሣኤ ሙታን ለሁሉም ነው። ነገር ግን ከተነሱ በኋላ በቀኝ መቆም አለ፣ በግራ መቆም አለ። ተነስቶ በግራ ከመቆም አለመነሳት ይሻላል። አይሻልም?
ይሻላል። በዚህ ደግሞ የሚገለጽበት አለ። ሌላው ደግሞ 4 ልደት ተብሎ ይቆጠራል። 4 ልደት የሚብለው የመጀመሪያው ከእናት ማኅፀን መወለድን 1 ልደት፣ በጥምቀት መወለድን 2 ልደት፣ በሥጋው ደግሞ መወለድን 3 ልደት፣ በንስሐ መወለድን 4 ልደት ብሎ የሚቆጥራል። ስለዚህ አሁን የምንነጋገርበት አውድ በዋናነት ጥምቀት ስለሆነ ጥምቀት ማለት ሁለተኛ መወለድ ነው። ያውም በሚገርም ሁኔታ ሰው በመጀመሪያ የሚወለደው ከእናት ከአባቱ ነው። ሁለተኛ የሚወለደውን ከቅድስት ሥላሴ ነው። ቅድም በጠቀስኩት ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ ጠይቋል። ሰው ከተወለደ በኋላ ዳግመኛ ወደ እናቱ ማኅፀን ገብቶ እንደገና መወለድ ይችል ዘንድ እንደምን ይቻላል ብሏል፣ ወይም እንደምን ይችላል ብሏል። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ደግሞ ምኑን ነገረው? መወለጃውን ነገረው። መጀመሪያ ዳግመኛ ያልተወለደ አለው። ሁለተኛ ሲጠይቀው ግን አሁንም አማን አማን እምለከ ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ አለ። ከውኃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግሥት ሊያያት አይችልም ብሎ መወለጃውን ነገረው። ስለዚህ ጥምቀት በውኃ ተጠምቀን ከቅድስት ሥላሴ የምንወለድበት የቅድስት ሥላሴ ልጆች የምንሆንበት ይህ ጥምቀት ምን ማለት ነው? ሁለተኛ መወለድ። ዋናው ሁለተኛ መወለድ ነው። አንድ ጊዜማ እንስሳትም ይዋለዳሉ አይደል? እንስሳት አይጸድቁም፣ አይኮንንም። ሰው ግን ሁለተኛ ካልተወለደ የግድ የት ነው የሚገባው? ወደ ሲኦል ነው የሚገባው። ምንም አያጠራጥር። ሌላው ጥምቀት የምንድንበት መንገድ ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል አይደል ያለው? በቃ ግልጽ እኮ ነው። ሌላው ጥምቀት ክርስቶስን የምንለብስበት ነው። ገላትያ ምዕራፍ 3 ቁጥር 26 ላይ አንትም ውሰ ለተጠመቅሙ ክርስቶስ ለበስክሙ፣ እናንተስ የተጠመቃችሁት ክርስቶስን ለብሳችሁታል ነው ያለው። እንግዲህ ክርስቶስን መልበስ እንዴት ደስ እንደሚያስብ። ስለዚህ አጠቃላይ መጻሕፍትን መሰረት አድርገን ስንነጋገር ዋናው የመጀመሪያው ቅድም እንዳልኩት ነው። በየቦታው ደግሞ እንደያውዱ ሲተረጎም መጻሕፍት በስፋት እንደሚያብራሩት ክርስቶስን መልበስ ነው፣ መዳን ነው። ሁለተኛ ያልተወለደ ክርስቶስን አይለብስም። ክርስቶስን ያልለበሰ አይድንም። ያልዳነ በመንግሥተ ሰማያት አይኖርም። መጻጉዕ የሚባለው ድውይ እንደሚታወቀው 38 ዓመት የአልጋ ቁራኛ የደዌ ዳኛ ሆኖ ኖሯል። ስለዚህ የብሉይ ኪዳን ጥምቀት ሰዎች ከደዌ ነፍስ ሳይሆን ከደዌ ሥጋ ብቻ የሚድኑበት ነው የነበረ። ምክንያቱም ካሳ አልተፈጸም። የአዲስ ጥምቀት ግን ልጅነትን የሚያሰጥ ገነት መንግሥተ ሰማያት የሚያስገባ ነው። ምክንያቱም ያን ጊዜ በብሉይ ኪዳን ይጠመቁ የነበሩ ሰዎች በቀጥታ ከወንዝ ውሃ ነው። እኛ ግን ውሃው ከወንዝ ቢቀዳም ከቧንቧ ቢቀዳም ከትንሽ ምንጭ ቢቀዳም ጥምቀቱ በሊቀ ጳጳስ ቢፈጸም በቄስ ቢፈጸም ወይም በትንታኔው በሊቀ ጳጳስ በጳጳስ በቄስ 3 የማዕረግ ደረጃ ስላለ በዚህ ቢፈጸም በትልቅ ባሕር ቢፈጸም በማዕከላዊ ባሕር ቢፈጸም በትንሽ ባሕር ቢፈጸም በጠርሙስ በቅል ቢፈጸም ጥምቀት አንዲት ናት አይደል? ቅዱስ ጳውሎስ እንደተናገረው ኤፌሶን ምዕራፍ 4 ላይ አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት አይደል ያለው? እንደዚያ ብሎ እንደነገረን እኛ ስንጠመቅ አዎ በሚታየው ውሃ እንጠመቃለን። በማይታየው ረቂቅ በሆነው መንፈስ ቅዱስ ቀዳሽነት ባራኪነት ረቂቅ ልደትን እንወለዳለን። ከእናት ከአባታችን የምንወለደው ግዙፍ ልደትን ነው። በጥምቀት የምንወለደው ግን ረቂቅ ልደት ነው። ለዚህ ደግሞ እኛ የምንጠመቅበት ጥምቀት ዋናው ምን ይባላል? ማየገቦ ነው። በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ የተጻፈ ቃል አለ። ዮሐንስ ወንጌላዊ አይቶ ነው የጻፈው፣ ሰምቶ ሳይሆን አይቶ። በነገራችን ላይ እኛ የምናስተምረው ትምህርት አባቶቻችን አይተው ያስተማሩትን ነው። ማየት ደግሞ የበለጠ ያሳምናል አይደል? ምን ይላል? ቃል በቃል ያን ጊዜ ጎኑን የቀኝ ጎኑን ይላል የቀኝ ጎኑን በጦር ወጋው ካለ በኋላ ወሶቢያ ወፃ እምኔው ደም ወማይ፣ ያን ጊዜ ትኩስ ደምና ንጹሕ ውሃ ከተወጋ ጎኑ ላይ ፈሰሰ ይላል። ለምንድን ነው የፈሰሰው? ከጎኑ በፈሰሰ ማየገቦ ንጹሕ ውሃ እንጠመቃለን፣ ንጹሐን እንሆናለን። ከጎኑ
የፈሰሰውን ደሙን እንጠጣዋለን። የተቆረሰውን ሥጋ እንበላለን፣ የፈሰሰውን ደሙን እንጠጣለን። ነገር ግን ቅዱስ ሥጋውን ከመብላት ክቡር ደሙን ከመጠጣት አስቀድሞ ምን አለ? ከጎኑ በፈሰሰ ማየገቦ መጠመቅ አለ። ስለዚህ የሐዲስ ኪዳን ጥምቀት ልጅነት የሚያሰጥ ገነት መንግሥተ ሰማያትን የሚያወርስ ፍጹም ክርስቶስን የሚያስመስል ኃጢአትን የሚደመስስ ወነአምን በሃቲ ጥምቀት ለስርየት ኃጢአት አይደል ያሉት 150 ሊቃውንት። ይሄ 150 ሊቃውንት በጉባኤ ቁስጥንጥን የተሰበሰቡት መቅዶንዮስን ለማውገዝ ማለት ነው። እንደሚታወቀው ጸሎተ ሃይማኖት አንቀጽ ሃይማኖት ነው እና 318ቱ ሊቃውንት በጉባኤ ኒቅያ ኅዳር 9 ቀን በ325 ዓመተ ምህረት ንጉሡ ቆስጠንጢኖስ የጉባኤው ሊቀመንበር ሊቁ አፈ ጉባኤው ማለት ነው እለእስክንድሮስ መናፍቁ አርዮስ አይደሉም። ሊቃውንቱ 318 ናቸው። እነሱ ነአምን በአሐዱ አምላክ ብለው እዚያ በኋላ ዋሎ ማይለቅት ለመንግሥቱ ካሉ በኋላ ወነአምን በመንፈስ ቅዱስ ነው። ወነአምን በመንፈስ ቅዱስ የሚለው እነዚያኞቹ ዋሎ ማይለቅት ለመንግሥቱ እስከሚለው ትናሉ። እዚያ በኋላ ደግሞ በጉባኤ ቁስጥንጥንያ የተሰበሰቡት 150 ሊቁ ቅዱስ ጢሞቴዎስ ዘአልቦቱ ጥሪት ይባላል። ዘአልቦ ጥሪት ይባላል። መናፍቅኑ መቅዶንዮስ ነው። እና እሱን ባወገዙበት ጊዜ ከተናገሩት አንዱ ምንድን ነው የሚለው? ወነአምን በሃቲ ጥምቀት ለስርየተ ኃጢአት አይደለም፣ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ስለዚህ የአዲስ ኪዳን ጥምቀት ኃጢአት የሚደመሰስባት፣ ሰዎች በቀጥታ ከቅድስት ሥላሴ ልጅነትን የሚያገኙባት ወይም የሚያገኙበት በመሆኑ ከብሉይ ኪዳን ጥምቀት የተለየ ነው። በብሉይ ኪዳን ሰዎች ተጠምቀው ከደዌ ሥጋ ድነዋል። ከደዌ ነፍስ ድነው ግን ገነት ገብተዋል እንዴ? መንግሥተ ሰማያት ገብተዋል እንዴ? አልገቡም። ለምን? ገና ካሳ አልተፈጸመም። እና የሐዲስ ኪዳን በጣም ስርዓትም ተወስኖለታል። በነገራችን ላይ በብሉይ ኪዳን እንኳ አብዛኛው ሊጠመቁ የነበሩ ደዌ ሥጋ የታመሙ ናቸው። ዛሬ የታመሙ ሰዎች ቤተክርስቲያን ሄደው ጸበል ቦታ ሄደው እንደሚጠመቁት ማለት ነው። በአዲስ ኪዳን ግን የሥጋ በሽታ ስለታመመ አይደለም፣ ቀን ተወስኖለታል። በ40 ቀኑ እንዲጠመቅ፣ በ80 ቀኑ እንድትጠመቅ ወይም በ40 ቀኑ ክርስትና እንዲነሳ። ካልተጠመቀ ክርስትና ይነሳል? ክርስትና እስካልተነሳ ክርስቶሳዊ የሚባል ይችላል? ክርስትና እኮ ነው። ይሄ ስም እኮ ራሱ ክርስትና የሚለው እኮ ከክርስቶስ የተገኘ ስም ነው። እና ምን በማያሻማ ሁኔታ የብሉይ ኪዳን ክህነት ከአዲስ ኪዳን ክህነት ጋር አንድ አይደለም። የብሉይ ኪዳን መስዋዕት ከአዲስ ኪዳን መስዋዕት ጋር አንድ አይደለም። በሁሉም ነገር የብሉይ ኪዳን ያንሳል፣ የአዲስ ኪዳን ይበልጣል። እንደውም ቅዱስ ሄራቅሊስ በሚገርም ሁኔታ ነው የሚተነትነው። እዚህ በሃይማኖተ አበው ምዕራፍ 48 ላይ ልዩ አድርጎ ነው የሚተነትነው። አይኑ መንክር ከመናንክር ምኔሁ ይላል። አይኑ መንክር ከእሱ የተነሳ ፈጽመን እናደንቅ ዘንድ የሚገባ ታምር ምንድን ነው ብሎ ለእስራኤል የተደረገውንና በአዲስ ኪዳን የተደረገውን ነገር ያነጻጽራል። ከዛ ከሚጠቅሳቸው ኃይለ ቃላት መካከል አንዱ ሰማይኑ ዘያዘንም ዝናመ ወሚመ አምላክ ዘለብሰ ሥጋ፣ ሥጋን የተዋሃደ አምላክ ይበልጣል ወይስ ከሰማይ መናን ያወረደ ሰማይ ይበልጣል? ከሰማይ መና ወርዷል። ለማን? ለእስራኤል ብቻ። ክርስቶስ ግን ከሰማይ የወረደው ለሁሉ ነው አይደል? በቃ እስራኤል ያን መና በሉ። ሙተዋል አልሞቱም ከተባለ ሙተዋል። አበዊክሙ ውስተ መና በሉ በገዳም ወሞቱ። ዮሐንስ ወንጌል ምዕራፍ 6 ላይ አባቶቻችሁ በምድረ በዳ መናን በሉ ሞቱ ካለ በኋላ እኔ ከምሰጠው ኅብስት የሚበላ ግን ለዘላለም አይሞትም ነው ያለው። ስለዚህ በሁሉም ነገር የአዲስ ኪዳን ከብሉይ ኪዳን የበለጠ ነው። በትረ ሙሴ ነበረች። ከበትረ ሙሴ በትረ መስቀል ይበልጣል አይበልጥም? ቅዱስ ሄራቅሊስ ተናግሮታል። ለምሳሌ እስራኤላውያን ይሻገሩበት ዘንድ ባሕረ ኤርትራ ተከፍሏል። የሚደንቀው ድንግል በድንግልና መውለዷ ነውን ወይስ ባሕር መከፈሉ ነው ይላል። ለእስራኤል ባሕረ ኤርትራም ተከፍሏል፣ ባሕረ ዮርዳኖስም ተከፍሏል። ከድንግል ማርያም በቀር ግን በድንግልና ጸንሶ በድንግልና ይወለዳል እንዴ? የለም፣ ያውም አምላክን። ስለዚህ በሁሉም ነገር የብሉይ ኪዳን ከአዲስ ኪዳን ጋር ሲነጻጸር በጣም ሰፊ የሆነ ልዩነት አለው። ብሉይ ኪዳን ጥላ፣ አዲስ ኪዳን አካል ነው የተባላል። ስለዚህ የአዲስ ኪዳን ጥምቀት በአዋጅ ነው። በነገራችን ላይ በአዋጅ ሁሉም ሰው ተጠምቆ የቅድስት ሥላሴ ልጅነት የሚያገኝበት ስለሆነ ከብሉይ ኪዳን ጋር ሲነጻጸር እውነት ለመናገር ምን እንግዲህ በብሉይ ኪዳን የበግ መስዋዕት ይቀርብ ነበር። በአዲስ ኪዳን ራሱ አይደል የቀረበ?
በአዲስ ኪዳን እኮ ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው እንደጻፈው በጣም ልዩ አድርጎ ነው የሚያስቀምጠው። እሱ የሚሰዋ በግ የሚሰዋ ካህን ከአብና ከመንፈስ ቅዱስ ጋር ሆኖ መስዋዕት የሚቀበል አምላክ ይለዋል። አየው መስዋዕት የሚቀበል አምላክ ዳሩ ነው የሚገልጸው። ሃይማኖተ አበው ምዕራፍ 35 ወይም 36 ቁጥር 25 ላይ ያለ። ምናልባት አንድ ጥያቄ ሌላውን ስለሚወልደው ነው ወደዚህ ሀተታው ሁሉ የገባሁትና ለማነጻጸር ነው። አንዱ ከጥምቀት ላይ ብቻ ሳይሆን ሌላውንም ስናመጣው ምስጢሩን የበለጠ ይገልጠዋል ብዬ ነው። ይሄን ይመስላል ማለት ነው የብሉይ ኪዳንና የአዲስ ኪዳን የጥምቀት ልዩነት። ከበዓሉ አንጻር ካየ ነው ራሱን የቻለ ትርጉም አለው። አጠቃላይ ከምስጢሩ አንጻር ካየ ነው ደግሞ ያው ተያይዞ የሚተረጎምበት አለ። ከምስጢር አንጻር ካየ ነው ዲያብሎስ አዳምንና ሔዋንን አስቶ የእሱ ባሪያዎች ካደረጋቸው በኋላ አገዛዝ እንዳቀልላችሁ ስመ ግብረ ናት የባርነት ስም ጽፋችሁ ስጡ ይብሏቸው እንደነበረ ይህ በቤተክርስቲያን ታሪክ በጣም የተለመደ ነው። እንደውም ታሪኩ ወደ ጸሎትነት እስከሚያደርግ ድረስ ሁሉም ያውቀዋል። ይሄ ከዛ አዳም ሲጨንቀው ሔዋንም ሲጨንቃት አገዛዝ ያቀለለልን መስሏቸው አዳም ገብሩ ለዲያብሎስ አዳም የዲያብሎስ ባሪያ ተገዥ አለ። ሔዋንም ሔዋን አመቱ ለዲያብሎስ የዲያብሎስ ባሪያ ተገዥ አለች። በእኛ በሊቃውንት ትርጓሜ እኛ ስል ይቅርታ እኔ አይደለሁም ተርጓሚው ሊቃውንቱ እንደተረጎሙልን ብለው ጽፈው ሰጡት ይሉና አይ መጽሐፍስ የለም ይሁንብን ማለታቸውን መናገር ነው። እነሱ ይሁንብን አሉ። እሱ ያንን በሁለት እብነ ሩካም ልክ እንደ እብነ በረድ እንደማለት ነው። ድንጋይ ላይ የተጻፈ ጽሑፍ አይጠፋም አይደል? ያን ጽፎ አንዱን በዮርዳኖስ ጥሎታል፣ አንዱን በሲኦል ጥሎታል። ይሄ የታወቀ ታሪክ ነው። ስለዚህ በዮርዳኖስ የጣለውን ጌታችን ኢየሱስ ክርስቶስ በተጠመቀበት ቀን ማለትም ጥር 11 ከሌሊቱ 10 ሰዓት ነው የተጠመቀው። ሲጠመቅ ያን የዕዳ ደብዳቤ እንደ ሰም አቅልጦ እንደ ገል ቀጥቅጦ ስላጠፋልን ይህ የዕዳ ደብዳቤ የተቀደደበት ቀን በመሆኑ ከምስጢር አንጻር በዚህ እናየዋለን። ይህ ብቻ አይደለም፣ ሰማይ የተከፈተበት ቀን ነው። በዮሐንስ ወንጌል ምዕራፍ 3 ላይ እንደምናገኘው መጥምቁ ዮሐንስ ኢየሱስ ክርስቶስን ባጠመቀበት ቀን ሰማይ ተከፈተ አይደል ያለ። የሚገርም እኮ ነው። መንፈስ ቅዱስ በአምሳለ ርግብ የታየበት አብ በደመና ሆኖ የምወደው ልጅ ይሄ ነው ብሎ የመሰከረበት የቅድስት ሥላሴ አንድነት ሶስትነት በጎላ በተረዳ የታወቀበት በማያሻማ ሁኔታ ሐዲስ ኪዳን ላይ አንዱ ትልቁ ሰባሌወሳውያንን የሚመታቸው ኃይለ ቃል ማን ነው? ይህ ቃል ነው። ምክንያቱም ወልድ ኢየሱስ ክርስቶስ አንዱ አካል በዮርዳኖስ እየተጠመቀ ነው። ዮሐንስ ዘርግቶ እያጠመቀው ነው። ከዚያ ደግሞ ምን አየው ነው ያለ? መንፈስ ቅዱስን በርግብ አምሳል ሲወርድ አየሁት ነው ያለ። ሰማው ነው ያለ? አየው ነው ያለ? በቃ አየው ካለ እንዴ መጥምቁ ዮሐንስ አየው እያለ ይህን የሚከራከር ምን አይነት ነው? እናት እሱ ከእናቱ ማይፀን ጀምሮ እኮ የተመረጠ ነው እንዴ። መጥምቁ ዮሐንስማ እንኳን በ30 ዓመቱ በተጸነሰ በ6 ወሩም እኮ በእናቱ ማይፀን ሆኖ አይቷል አላየም? ስላየ እኮ ነው የሰገደ። እንዴ አይቶ እኮ ነው የሰገደ። እና አየው ያለ ማንን ነው ያየው? መንፈስ ቅዱስን። ግልጽ እኮ ነው። በቃ በርግብ አምሳል አይቶታል። ከዚያስ ከሰማይ ደግሞ እንዲህ የሚል ቃል መጣ። ምን የሚል? የምወደው ልጅ ይሄ ነዋል። እንዴ ወልድ ራሱን በራሱ ልጅ ይላል እንዴ? ወንዝ ወደ ላይ እኮ ሄደበት ዮርዳኖስ ወደ ላይ አይደል ሄደው? ውሃ በተፈጥሮ ወደ ላይ ነው የሚሄድ ወደ ታች? በተፈጥሮ ወደ ታች ነው። ክርስቶስ በተጠመቀበት ቀን ግን ወደ ላይ እኮ ነው ሄደ። ባሕሪኒ ርየት ወጎየት አይደል ያለው? ዮርዳኖስን ይገባል ነው ባሕር አየች ሸሸች። ዮርዳኖስም ወደ ምኑ ተመለሰ? ወደ ኋላው ማለት ወደ ላይ እኮ ነው። በሀገራችን እኮ አሁን ትልቅ ሰው ለመናገር ሲከብደን ውሃ ሽቅብ አይሄድም አይደል የሚባል በሀገራችን። ያን ቀን ግን ክርስቶስ ሲጠመቅ ግን ወደ ምን ሄዱ? ወደ ላይ ሽቅብ ነው ሄዱ። የኢየሱስ ክርስቶስ ፍጹም ትሕትና የተገለጠበት፣ የመጥምቁ ዮሐንስ ፍጹም ልዕልና የተገለጠበት ተጠምቀ ሰማያዊ በእደ መሬታዊ አይደል ምን ነው? አየኸው፣ ሰማያዊ በምድራዊ እጅ ተጠመቀ። ሰማያዊ ክርስቶስ ነው። ምድራዊ የተባለ ማን ነው? መጥምቁ ዮሐንስ ነው። እንደው ለየት ያለ የበዓል ቀን ነው። ከኢትዮጵያውያን አንጻር ካየነው ደግሞ እንግዲህ መቼም እውነት ለመናገር የመላ ኢትዮጵያ ወንዞች በልዩ ሁኔታ የሚቀደሱበት፣ የሚባረኩበት፣ የሚከብሩበት ቀን መቼ ነው ከተባለ ታቦታቱ ወርደው የሚያድሩባቸው ወንዞች ናቸው። አይደለም? ይታወቃል። ታቦት በዓመት አንድ ቀን በአዋጅ ደረጃ
ሌላ ቀን የሚወርዱ አሉ። ዋናው ግን ከጥንቶ የቤተክርስቲያን ታሪክ አንጻር ስርዓት አንጻር ከጥር 10 እስከ ጥር 12 ቃና ዘገሊላ ስለሚጨምር ማለት ነው የቅዱስ ሚካኤል ታቦት እዚያው ስለሚያድር እና እንግዲህ በ10 ከተራ በሚባለው ታቦታት ሁሉ ከመንበረ ክብራቸው ወጥተው ወደ የባሕረ ጥምቀቱ ሲሄዱ ያለው ውበት ያን ቀን እኮ የኢትዮጵያ ሰማይ እኮ ነው የምትመስል አይደለም። ቅዱስ ያሬድ ቤተልሔምን ዮም ቤተልሔም ትመስል ሰማይ አይደል አላት። ዛሬ ቤተልሔም ሰማይን ትመስላለች እኮ ነው ያለ። ወሆየንተ ፀሐይ ሰረቀ እምኔሃ ፀሐይ ጽድቅ ዘይጠፍ ብርሃኑ። በሰማይ ስለምታበራው ፀሐይ ፈንታ ዛሬ ግን ብርሃኑ የማይጠፋ ፀሐይ በቤተልሔም ወጥቷልና እቺ በምስራቅ የምትወጣው ፀሐይ በምዕራብ ስትገባ ጨለማ ይሆናል አይደል? በቤተልሔም የተገኘው ፀሐይ ግን ጨለማ የሌለበት ብርሃን የባሕርይ ነው። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያ ወንዞች የሚከብሩበት የሚቀደሱበት አጠቃላይ ምድሪቱ ሁሉ እንደ ሰማይ መስላ የምትታይበት መቼም አይታችሁታል ሰልፉን አይደል? 45 ታቦታት ተሰልፈው አላያችሁም? እዚህ ሰሜን ሸዋ ሰሜን ሸዋ 45 ታቦታት። አቤት ያንተ ያለ እንዴት ደስ ይላል። አንተ አሁን እንደው የሌላ ሀገር ዜጋ ብትሆን እንደው አይነድም? እኔ ውስጤን ይቆጨኛል በእውነት። አንዳንድ ጊዜ መንፈሳዊ ቅናት የሚባል ነገር አለ። የምናደደው ለክፉ ነገር አይደለም። አዲስ አበባ እንግዲህ አስቡት፣ ጃን ሜዳ ላይ ያው ብዙ ጊዜ ሚዲያዎች እዚያ ላይ ስለሚያተኮሩ ነው እንጂ በየቦታው ስትሄዱ ታምር እኮ ነው የምትሉ። ተአምር አጠቃላይ ታቦታቱ በሚወርዱባቸው ቦታዎች ሁሉ ወደ ጎንደር ስትሄዱ አያስደምምም? የጎንደር ልዩ የሚያደርገው ደግሞ አጼ ፋሲል አይደል የሰሩት ያን ባሕረ ጥምቀቱን። አንዳንድ አማርኛ የአጼ ፋሲል መዋኛ ይባላል፣ ስህተት ነው። ይህ ለመውሰድ የታሰበ ሌብነት ካልሆነ በቀር ባሕረ ጥምቀቱ ነው። አጼ ፋሲል ያሰሩት ለምንድን ነው? ለጥምቀት በዓል ማክበሪያ ነው። ግልጽ ነው አይደል? አሰብ እዚያው ላይ የፋሲለደስ ታቦት አለ፣ የቅዱስ ፋሲለደስ ታቦት እና በመላ ሀገሪቱ ኢትዮጵያ እንዲሆና ስትታይ ከዚያ ሊቃውንቱ ጥንግ ድርባቸውን ለብሰው ካባቸውን ደርበው በድንግል ማርያም የሰንበት ትምህርት ቤት መዘምራን ለእነሱ የተዘጋጀውን ዩኒፎርም ለብሰው የሚገባቸውን ታጥቀው የማኅበረ ቅዱሳን አባላት ነጭ በነጭ ለብሰው አላያቸው? ታምር እኮ ነው። ነጭ በነጭ ለብሰው ግራና ቀኝ ተሰልፈው በገናቸውን እየደረደሩ ሲሄዱ በድንግል ማርያም የዓለምን ቀልብ ኢትዮጵያ የምትስብበት በዋናነት አንደኛው ማን ነው? ጥምቀት እኮ ነው። ኢትዮጵያ ሰላም ከሆነች በዓመት የውጭ ቱሪስቶች እንደ ባለ ጥምቀት የሚመጡበት የለም። ታውቃላችሁ አይደል? እንደ ባለ ጥምቀት አለ። የባለ መስቀል እኮ ይመጣሉ፣ የልደትም ይመጣሉ። የባለ ጥምቀት ግን በጣም የተለየ እና እንደ ሃይማኖትና እንደ ምስጢር ቅድም የተናገርኩት ነው። እንደ ሀገር፣ እንደ ሞራል፣ እንደ ክብር ደግሞ አሁን የምናገረው ነው። ብቻ እንደ እውነት ለመናገር ባለ ጥምቀት ከሰማይ በታች በኢትዮጵያ ልክ የሚከበርበት የለም። አለ እንዴ? አለ? የለም። እንደኛ በሌሎቹ ሀገሮች እንደኛ ታቦት ይዘው አይወርዱም። ሥርዓተ ማሕሌት የላቸውም። ጸሎተ ቅዳሴያቸውም እንደኛ አይደለም። የኛ በአጠቃላይ ያን ቀን እኮ ታቦታቱ የሚያድሩበት ቦታ ራሱን ችሎ ቤተ መቅደስ። ያን ቀን እኮ ሥርዓተ ማሕሌት፣ ጸሎተ ቅዳሴ፣ ሁሉም ታቦት ከባለ ጥምቀት ውጭ ከቤተ መቅደሱ ወጥቶ የሚያድርበታል እንዴ? ቆይ እንደው አይደለም ልንገራችሁ፣ አይደለም ሌላ ቦታ ላይ ታቦት ከቤተ መቅደስ ውጭ ከቅድስት ይቀመጣል? ከማሕሌት ይቀመጣል? ከአውደ ምሕረት ይቀመጣል? የለም። የጥምቀት ግን ሄዶ የማይደረው ነው በተዘጋጀለት ቦታ ባሕረ ጥምቀት በሚባለው። ስለዚህ ያን ቀን እነዚያ ቦታዎች ሁሉ ታቦታቱ የሚያድሩባቸው ምንድን ናቸው? ቤተ መቅደስ ናቸው። እነዚህ አይነት ቦታዎች ደግሞ አክብሮ መያዝ ማስከበር የመንግስት አክብረን መያዝ የኛ የኢትዮጵያን ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ምዕመናን የጋራ ነው። ምክንያቱም መሬት ላይ ቅዱስ ሳዊሮስ ዘስሙናይ በሶስተኛ ድርሳኑ ቤተክርስቲያንን በምድር ያለች የእግዚአብሔር ገነት ይላታል። ይገርም እኮ በምድር ያለች የእግዚአብሔር ገነት ማናት? ቤተክርስቲያን ናት። በገነት ስጋዊ ስራ አይሰራም። ይሰራል? በገነትም ስጋዊ ስራ አይሰራም። በገነት ሁልጊዜ መንፈሳዊ ስራ ብቻ ነው። ገነት ውስጥ ከአዳምና ከሔዋን በቀር እንዲሁም ሶስተኛ ከዮሐንስ ወልደ ነጎድጓድ በቀር በአካለ ስጋ ይገባል እንዴ? የለም። ዮሐንስ ወልደ ነጎድጓድ ጥር 21 ቀን የእመቤታችንን አስከሬን ይዞ ገነት እንደገባ ይታወቃል። ሳይሞት ማለት ነው። ኋላም አልሞተም፣ የተሰወረ ነው። እና ምን ለማለት ነው የፈለግኩት? በገነት ስራዊ ስራ አይሰራም፣ ስጋ ለብሶም አይገባም። ቤተክርስቲያን ውስጥም በአካለ ስጋ ብንገባ ሐሳባችን ግን መሆን ያለበት ምንድን ነው? መንፈሳዊ ብቻ ነው።
መንፈሳዊ ብቻ ነው። ለምን? በምድር ያለች የእግዚአብሔር ገነት ማናት? ቤተክርስቲያን ናት። እግዚአብሔር ከእያንዳንዱ የመረጠዋል። ለምሳሌ ከሰው በዋናነት የመረጠው አብርሃምን ነው። ያ ማለት ሌሎቹን አልመረጣቸውም ማለት አይደለም። የአብርሃም ግን ለየት ያለ ተነግሯል። በዕዝራ ሱቱኤል ተነግሯል። ከአዝሪት ስርናይን ወይም ስንዴን መርጧል። ከእጽዋት ወይንን መርጧል። ከእንስሳት በግን መርጧል። ከአዕዋፋት ርግብን መርጧል። ከአንስተ ዓለም ድንግል ማርያምን መርጧል። ከወንዞች ደግሞ ዮርዳኖስን መርጧል። መርጦም ትንቢት አናግሯል። መዝሙረ ዳዊት መዝሙር 113 ቁጥር 3 ላይ ቅድም ተናግሬዋለሁ። ትንቢቱን የተናገረው ቅዱስ ዳዊት ምን ብሎ ባሕርኒ ሬት ወጎየት ካለ በኋላ ወዮርዳኖስ ስሙን ጠራ። ወዮርዳኖስ እኔ ገባደሬው ባሕር አይታ ሸሸች አለ። ቀጥሎ ምንድን ነው ያለው? የወንዙን ስም ጠራው። ዝም ብሎ ባሕር ብቻ አይደለም። ዝም ብሎ ባሕር ብቻ ብሎ ዮርዳኖስ ባሕር የትኛዋ ባሕር እንደሆነች ስለማይታወቅ ገልጦ የዮርዳኖስ ብሎ ነው የጠራው። የወንዙ ስም ዮርዳኖስ እንደሚባል። ስለዚህ ትንቢቱን እሱ ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ስለ ምሳሌው ሊቃውንቱ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ነው የኢየሱስ ክርስቶስ የጥምቀቱ ታሪክ ተጽፎ ያለው። በዮርዳኖስ መጠመቁን 10 ምክንያት ያስቀምጣሉ። አንደኛ ይላሉ ዮርዳኖስ ከላይ ነቁ አንድ ነው፣ ዝቅ ብሎ በደሴት ይለያያል፣ ዝቅ ብሎ ደግሞ በወደብ ይገናኛል። እንደዚሁም ሁሉ ነቁ ማለት ከላይ ምንጩ ማለት ነው። እንደዚሁም ሁሉ የሰው ሁሉ ነቁ መገኘው ምንጩ አንድ አዳም ነው። ዝቅ ብሎ በደሴት እንዲለያይ ኋላ ደግሞ ሰዎች ሲበዙ አምልኳቸውም የተሳሳተ መንገድ ሲሆን አሕዛብና እስራኤል ተለያይተዋል። ሕዝብና አሕዛብ ተለያይተዋል። ሕዝብ የሚባሉት እስራኤል ናቸው በግዝረት፣ እነዚህኞቹ ባለመገዘር በቁርበት ተለያይተዋል። ዝቅ ብሎ በወደብ እንዲገናኝ በክርስቶስ ጥምቀት ሕዝብና አሕዛብ አንድ ሆነዋል። ምክንያቱም ኋላም ቅዱስ ጳውሎስ ሲያስተምር አልቦ አይሁዳዊ ወአልቦ አረማዊ አይደል ያለ እንዳለ እኮ የመልካ ኢየሱስ ደራሲ ያመጣው እኮ ይሄን። በነገራችን ላይ ሰላም ለጉርኤከ ብሎ በጽማ ፍቅረ ሰብ ሃማሚ በጽማ ፍቅረ ሰብ ሃማሚ በሰው ፍቅር ስለታመመ ስለ ጉሮሮ እውነት ይገርመኛል። ሰላም ለጉርኤከ በጽማ ፍቅረ ሰብ እስከ ስቲያሞት ጥመ ወዘወየነት ከራሚ ተጠመው ባለው ጊዜ መራራ ሞትን አይደል የሰጡት? ያን መራራ ሞትን እስከሚቀምስ ድረስ ኢየሱስ ክርስቶስ መምህረ ጳውሎስ ዘብንያሚ ቅዱስ ጳውሎስ ነገዱ ትውልዱ ከነገደ ብንያም ነው። የቅዱስ ጳውሎስ መምህር የቅዱስ ጳውሎስ መምህሩ ራሱ ክርስቶስ ነው። ማንም አላስተማረው። ከነገደ ብንያም ለተወለደው ለቅዱስ ጳውሎስ መምህር የሆንክ እመነሳ ማኅተመ ጸጋ እንዘ ስመከ ይሰሚ አልቦ አይሁድ ወአልቦ አረሚ ይችል ለማምጣት እኮ እንዘ ነሳ ማኅተመ ጸጋ ማለት የጥምቀትን ማኅተም ገንዘብ ልጅነትን ይህን ገንዘብ ያደረገ ሰው ስምህን ጠርቶ በአንተ ስም አምኖ የተጠመቀ ሰው ማኅተመ ጸጋን ማኅተመ ጥምቀትን የያዘ ሰው ከሆነ አልቦ አይሁድ ወአልቦ አረሚ አረማዊ የለም አይሁዳዊ የለም። ስለዚህ በክርስቶስ ጥምቀት ሕዝብና አሕዛብ ምን ሆነዋል? አንድ ሆነዋል ማለት ነው። ሁሉንም መጻሕፍት እኮ ስንመረምራቸው በጣም ነው የሚገርም። ብሉይ ከሐዲስ ሐዲስ ከሊቅ የሊቃውንቱ የውጭ ሊቃውንት ድርሰት ከኢትዮጵያ ሊቃውንት ድርሰት ይሄ ቤት እየመቱ መልክ መድረስ የኢትዮጵያውያን አይደል? እንዴት እንደመሰጠሩት ይገርመኛል። ሁለተኛው ዮርዳኖስ መካከለኛ ውሃ ነው። በበጋ አይጎርልም፣ በክረምት አይሞላም ይላል። የክርስቶስም ጥምቀት እሱን ከመጥቀም በታች እኛን ከመጥቀም በላይ ይላል። ሦስተኛው ከዮርዳኖስ ብዙ አንቂት ብዙ ምንጮች ይገቡበታል። ነገር ግን እሱ ለነሱ ኃይል ጽን ይሆናቸዋል እንጂ እነዚያ ጥቃቅን ትንንሾች ምንጮች ለሱ ኃይል ጽን አይሆኑትም።
የክርስቶስም ጥምቀት ለኛ ኃይል ጽን ይሆነናል እንጂ ለሱ የሚጠቅመው ነገር የለም። አራተኛው ዮርዳኖስ በፈለገ ሎጥ ላይ ይሄዳል። ፈለገ ሎጥ የሚሉት በእኛ ትርጓሜ እንደሚገባኝ ሙት ባህር የሚባለው ነው። ጥናትና ምርምር ይጠይቃል። ኢትዮጵያውያን መተርጉማ እንዲሉ ስለተረጎሙት አባይ በጣና ላይ እንዲሄድ ይላሉ። አባይ የሚሄደው በጣና ላይ አይታችሁታል። አባይ በጣና ላይ ይሄዳል እና የሚገርም ትርጓሜ ነው። እንደዚሁም የክርስቶስ ጥምቀትም እሱን ከመጥቀም በታች እኛን ከመጥቀም በላይ ነው። አምስተኛ የአብርሃም ታሪክ ይነገራል። በተለይ እንደምታውቁት ኦሪት ዘፍጥረት ምዕራፍ 14 ላይ መልከጼዴቅን እንዴት እንዳገኘው ይታወቃልና መልከጼዴቅ እነዚያን ጠላቶች ድል ነስቶ በተመለሰበት ሰዓት ደስ ሲለው እግዚአብሔርን ጠየቀው። ጥያቄው ምንድነው? በመዋዕሌ የኑ ትፌኑ ቃለከ፣ በእኔ ዘመን ቃልህን አካላዊ ቃልህን ትልካለህን ወይስ ያችን ዕለት ያችን ሰዓት ታሳየኛለህ ብሎ ከእግዚአብሔር ጋር ተነጋገረ። እግዚአብሔርም ያችን ሰዓት ዛሬ አታየት፣ ነገር ግን ዮርዳኖስን ተሻግረህ ሂድ፣ መልከጼዴቅን ታገኘዋለህ፣ በሱም ያችን ዕለት ያችን ሰዓት ታያለህ፣ እሱ ያሳያል፣ ምሳሌዋን ያሳያል ብሎ እግዚአብሔር አምላክ ለአብርሃም ነገረው። ተሻግሮ ሄደ። በነገራችን ላይ በመልከጼዴቅ አማካኝነት እግዚአብሔር ለአብርሃም አዲስ ኪዳኑ ቁልጭ አድርጎ አሳይቶታል። ለዚህ ነው በዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ አብርሃም የነን ቀን ላይ ተመኘ አይቶም ደስ አለው አለ። በዚህን ጊዜ አይሁድ ምንድን ነው ያሉት? 50 ዓመት ያልሞላህ አብርሃምን እንዴት አየህ ብለው በድንጋይ ሊወግሩት ነበር ይላል። እዚያ በኋላ እሱ ምንድን ነው ያላቸው? አብርሃም ሳይወለድ እኔ ያለው ነው ያላቸው። አየሁ፣ አብርሃም የኔን ቀን ላይ ተመኘ። በማን አማካኝነት ነው አብርሃም አሁን ያየ? በመልከጼዴቅ አማካኝነት። ከዛ በኋላ ወደ መልከጼዴቅ ሲሄድ ማንን ተሻግሮ ነው ሄደ? ዮርዳኖስን ተሻግሮ። መልከጼዴቅ ህብስተ አኮቴት ጽዋዕ በረከት ይዞ እያስታኮተ አገኘ። እንግዲህ እንደሚታወቀው በብሉይ ኪዳን ይቀር የነበረ የላም የፍየል የበግ መስዋዕት ነው አይደል? መልከጼዴቅ ግን ከሌሎቹ በተለየ ሁኔታ ነው ህብስተ አኮቴት ጽዋዕ በረከት ይዞ ሲያስታኮት የተገኘ። ስለዚህ ምሳሌው ምንድን ነው ከተባለ አብርሃም የምእመናን፣ ዮርዳኖስ የጥምቀት፣ መልከጼዴቅ የካህናት፣ ህብስተ አኮቴት የሥጋው፣ ህብስተ አኮቴት ጽዋዕ በረከት የደሙ ተብሎ ይተረጎማል። አምስተኛ ላይ ደረሰ። ስድስተኛ እንግዲህ የኢዮብ ደዌ ይታወቃል። በምድር ላይ በኢዮብ ልክ በደዌ የተሰቃየ በሌላም ነገር የተፈተነ የለም። ሁሉን ፈተና የተቀበለ አባት ነው። ነገር ግን ከዚያ ደዌ የዳነው በምንድን ነው ከተባለ በዮርዳኖስ ተጠምቋል። ዮርዳኖስ እናንተም በዮርዳኖስ ብትጠመቁ ከደዌ ነፍስ ትድናላችሁ ሲል ኢዮብ የዳነው ከደዌ ሥጋ ነው። እኛ የምንድነው ግን በዮርዳኖስ ስንጠመቅ ከማን ነው? ከደዌ ነፍስ ነው። ሰባተኛው እስራኤላውያን ዮርዳኖስን ተሻግረው ምድረ ርስት ገብተዋል። እናንተም በዮርዳኖስ ብትጠመቁ ዛሬ ገነት ኋላ መንግሥተ ሰማያት ትገባላችሁ ማለት ነው። ዛሬ ሰው ሲያርፍ በአካለ ነፍስ የሚገባው የት ነው? ገነት። ስምንተኛው ኤልያስ ዮርዳኖስን ተሻግሮ ነው ወደ ብሔረ ሕያዋን ያደረገው። እናንተም በዮርዳኖስ ብትጠመቁ፣ በዮርዳኖስ ይላል ዮርዳኖስ ይላል፣ ብትጠመቁ ዛሬ በአካለ ነፍስ ገነት፣ ኋላ ግን በትንሣኤ ዘጉባኤ ነፍስና ሥጋ ተዋሂደው ተነስተው መንግሥተ ሰማያት ትገባላችሁ። ዘጠነኛው የኤልሳ ታሪክ ነው። ኤልሳ መምህረ ትሕትና ነው። በዮርዳኖስ ማዶ ደቀ መዛሙርቱን ሰብስቦ ጉባኤ ሰርቶ ሲያስተምር ማደሪያ ቤት ጠበባቸውና ደቀ መዛሙርቱ ማደሪያ ቤት ጠበበን አሉ። ከዛ በኋላ ቤት የሚሰሩበት እንጨት ዛፍ ለመቁረጥ ሄዱ። ከደቀ መዛሙርቱ አንዱ እንጨት እቆርጣለሁ ሲል የሚቆርጥበት መጥረቢያ እጀታው የሚባል አለ አይደል? ከዛ ቤት ወድቆ
ከባሕር ውስጥ ገባ። ደቀ መዝሙሩ ጌታዬ የተውሶ ያውም ጠፋ ተጨርሶ እያለ ያዝን ያለቅስ ጀመረ። ኤልሳ መጥረቢያው የወደቀበትን አሳየኝ አለው። አሳየው። ከዚያ በኋላ ቅርፍተ ዕፅ የእንጨት ቅርፊት ከዚያ ላይ ቢጥልበት እንግዲህ ብረት በባሕሪው እንደምታውቁት የሚሰጥም ነው አይደል? መስጠም የማይገባው ቅርፍተ ዕፅ ሰጥሞ መስጠም የሚገባውን መጥረቢያውን ይዞት ወጥቷል። እንደዚሁም ሁሉ አሁን ምሳሌው ትርጓሜው በቅርፍተ ዕፅ የተመሰለ ጌታ ነው። በመጥረቢያው ወይም በብረት የተመሰለ አዳም ነው። ሕማም ሞት መስጠም የሚገባው አይደል? የወጣ መጥረቢያው ሕማም ሞት የሚገባው አዳም ሕማም ሞት በማይገባው በክርስቶስ ሕማም ሞት መከራ አዳም ከሲኦል ለመውጣቱ ከሲኦል ወጥቶ ገነት ለመውረሱ ምሳሌ ነው። አስረኛው ምዕማን ከነበረበት ደዌ ተጠምቆ የዳነው በማን ነው? በዮርዳኖስ። በሊቃውንቱ አተረጓጎም እንደምታውቁት አንድም ተብሎ ነው። እኛ ግን ለምዕመናን ጆሮ ስለሆነ የምናስተላልፈው አንደኛ ሁለተኛ ብለን እስከ 10 ቆጥረናል አይደል? እንግዲህ በማቴዎስ ወንጌል ምዕራፍ 3 ላይ በደንብ ሆኖ ታትቷል። ስለዚህ በዮርዳኖስ የተጠመቀበት ምክንያት ምሳሌው ይህ ነው። ትንቢቱም ዳዊት የተናገረው ነው ማለት ነው። ብልጥ ነው መቼም ዲያብሎስ ብልጥ ነው። ፈርዖን ለምንድን ነው ባሕር ውስጥ የሰጠመው? ባሕር ውስጥ የሰጠመ የተቀበረ ነገር አይገኝም። ደግሞ በእኛ ዘመን እኮ አንድ ይሆናል። ለታስታውሳላችሁ አይደል? በኦባማ ፕሬዝዳንትነት ማን ነው የተገደለው? ቢንላደን ነው አይደል? ቢንላደን የት ነው የተቀበረው? ባህር ውስጥ ነው። የብስ ላይ ቢቀበር አክራሪዎቹ እንደ ጻድቅ አይተው ሌላ የአምልኮት ቦታ እንሰራለታለን እንዳይሉ ከተገደለ በኋላ ራሱ ባህር ውስጥ ነው የተቀበረው። እና ዲያብሎስም በራሱ ክፋት ልክ እንደው ንጽጽሩን ሰው እና ኦባማን በዲያብሎስ ሊመስለው ነው ወይ ምናምን በሚል ሳይሆን በዚያ እይታ እንደው ለማስረዳት የርኩበት መንገድ ነው ሰው መረዳት ያለበት። ባህር ውስጥ የተቀበረ ነገር ስለማይገኝ ማንም ሰው በየጊዜው የሚነሳ ሰው ሁሉ ያን የዕዳ ደብዳቤ እንዳያገኘው ተጽፏል። ተጽፎ ስለተቀመጠ ካገኘው ደግሞ እንዳይፍቅበት እንዳያጠፋበት በራሱ ሐሳብ ዮርዳኖስ ላይ ጥሎታል። እግዚአብሔር ኢየሱስ ክርስቶስ ግን ሁሉን ያውቃል። ሁሉን ስለሚያውቅ እሱ የማያውቀው ነገር የለም። ዲያብሎስ በብልጠት እንዲህ ያደረገውን እንግዲህ መቼም ከሲኦል የበለጠ ጉድጓድ የለም። በጊዜው ደግሞ አዳም ይኖርበት የነበረው ሀገር መካከለኛው ምስራቅ ነው። እንግዲህ አዳምና ሔዋንን ያው እንደሚታወቀው እርግጥ ጭቁን አድርጎ ነው የያዛቸው። እነሱ ባደጉበት በተራቡበት አካባቢ የዕዳ ደብዳቤያቸውን ጥሎ በአካለ ነፍስ ሲኦል ሲገቡ ያን እያዩ መገዛታቸውን እንዲያም እዚያ ደግሞ ነገር ግን በሕይወተ ሥጋ እያሉ ደግሞ እንዳይክዱ አንድ ጊዜ አምነዋል ብሎ እንዳይክዱት እንዳያገኙት የጥሎታል እንደ ሰነድ አድርጎ ዮርዳኖስ። ስለዚህ ዲያብሎስ በክፉ ጥበቡ እንዲህ ቢያደርገው ክርስቶስ ደግሞ በበለጠ ጥበቡ እንዲህ ያደርጉበታል። በነገራችን ላይ የሰይጣንን ተንኮል ድል የነሳው ባመጣው ግብር ነው። ሰይጣን አዳምን ለማሳት የተጠቀመው የእባብን ሥጋ ነው። ክርስቶስ ደግሞ አዳምን ለማዳን የሰውን ሥጋ ነው። በመቅደም ወንጌል ላይ ተጽፏል። ወበከመ ኮነ እንከ ተሃባ ሰይጣን በጉልቱ ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮተ ቃለ እግዚአብሔር በዘመድነ ይላል። ሰይጣን በጉልቱ በሽንገላው በክፋቱ በእባብ ሥጋ ተሰውሮ ሂዶ አዳምን ድል እንደነሳው ክርስቶስ ደግሞ በሰው ሥጋ ተሰውሮ መጥቶ ማንን ድል ነሳው? ዲያብሎስ። እና ዲያብሎስ ከውሃ ውስጥ የአዳምንና የሔዋንን የዕዳ ደብዳቤ ቀበረ። ክርስቶስ ደግሞ በተቀበረበት ያ የዕዳ ደብዳቤ በተቀበረበት ወንዝ ተጠምቆ የዕዳ ደብዳቤያቸው ምን አለው? ቀደደው፣ አጠፋው፣ ደመሰሰው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን አንልም ውዳሴ ማርያም ስንጸልይ የአዳምና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው የሚለው እኮ አንዱ በዮርዳኖስ የጣለው የዕዳ ደብዳቤ ነው። እና ተንኮሉን የዲያብሎስን ተንኮል በደንብ ስለሚያውቀው ሌላ መካሪ ስለሚያስፈልገው
ባመጣው ተንኮል ክርስቶስ በጥበቡ እንዲህ አድርጎ ደምስሶበታል፣ አጥፍቶበታል ማለት ነው። ከመጥምቁ ዮሐንስ ብቃት፣ ቅድስና፣ ንጽሕና ክብር አንጻር ስናይ አያውቅም አንልም። በእናቱ ማኅፀን ሆኖ የሚገርም ሁኔታ እምከርሰ እሙ አይመረ የሚለው ቅዱስ ያሬድ እምከርሰ እሙ አይመረ ሰገደ ወአንፈራጸ ከእናቱ ማኅፀን አውቆ ሰገደ ዘለለ ይለዋል። ብቃት እኮ 10ኛ ማዕረግ ላይ ሲደርሱ ነጽሮተ ስሉስ ቅዱስ ይባላል። ቅድስት ሥላሴን እስከ ማየት ይደርሳሉ በብቃት። መቼም ያው ኢየሱስ ክርስቶስ እኮ ሲያስተምር በግለሰብ ደረጃ ስም ጠርቶ እንደ መጥምቁ ዮሐንስ አድርጎ እኮ ያከበረው የለም። አልቦ ዘአብዮ ለዮሐንስ ትውልደ አንስት አይደል ያለው? ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጡ የለም ብሎ ነው የተናገረለትና አያውቅም አይባልም። ነገር ግን ወንዙ ከጥንት ጀምሮ ድውያንን ለመፈወስ የተመረጠ ስለሆነ ከብሉይ ኪዳን ጋር ያን ታሪክ ስለሚያውቅ እዛ አካባቢ የነበሩ ሰዎች ሁሉ በዮርዳኖስ እየተጠመቁ ከደዌያቸው ይፈወሱ ስለነበረ ኋላም እሱ ለንስሐ በሚያበቃ ጥምቀት ያጠምቅበት ነበረ። በግልጽ ንባብ ግን እኔ ባነበብኩት ሁሉን መጽሐፍ አንድ ሰው ሊያነብ አይችልም። ማንም ሰው በዓለም ላይ አንቱ የተባለ አንባቢ ሁሉንም መጽሐፍ አንቧል የሚባል የለም። 10 ሺህ ሊያነብ ይችላል፣ ከዚያም በላይ ሊያነብ ይችላል። ያ ማለት ግን መጻሕፍቶቹ 10 ሺህ ብቻ ናቸው ማለት አይደለም። ከምስጢር አንጻር ግን አያውቅም አይባልም። በዋናነት ግን እዛ መካከለኛው ምስራቅ አካባቢ ለነበሩ ሰዎች ዮርዳኖስ ልዩ የድነት ምልክት ነው። በቃ ድውያን የሚፈወሱበት ነው፣ ኃጢአት የሚሰረይበት ነው፣ ለንስሐ የሚያበቃ ጥምቀት የሚጠመቁበት ነው። ለምሳሌ በሀገራችን እኮ አንዳንድ የተለዩ የጸበል ቦታዎች አሉ አይደል? በጣም የተለዩ። ስለዚህ መጥምቁ ዮሐንስ የኖረው በበረሃ ነው። በዚያ በዮርዳኖስ አውራጃ ዙሪያ ነው የነበረውና በሚያውቀው ወንዝ ከጥንት ጀምሮ በተመረጠው ሌሎችም አባቶች ተጠምቀው ከደዌያቸው በተፈወሱበት ታምራት ባደረጉበት ያኔና አብርሃምንም ታሪክ ሁሉ ነገር ስለሚያውቅ እሱም በዚያ ያጠምቅ ነበር። የዕዳ ደብዳቤው ግን ከዚያ መኖርን ያውቃሉ አያውቅም የሚል በመጽሐፍ ደረጃ አላገኘውም። በብቃቱ ደረጃ ግን አያውቅም ማለት ነው። ያውቃል ብዬ ነው የምወስደው። ቅዱስ ያሬድ ስለ ሁሉም በዓላት የደረሰው ድርሰት አለና ጠቅላላ አድርጎ የገለጠበት አገላለጥ ይገርመኛል። እምአብ ሰረጸ ከባሕርይ አባቱ ከአብ ተገኘ ወአስተርአየ ገሃደ ተገልጦ ታየ ዘእምቅድመ ዓለም ምክር ህቡ ቅድመ ዓለም የተሰወረ ምክር ሲሆን ዛሬ ግን ተገልጦ ታየ። ወልዱ ወቃሉ ለአብ የአብ ልጁ አካላዊ ቃሉ ሲሆን ሰማያት ወረደ ከሰማያት ወረደ ወማርያም ተወልደ ከድንግል ማርያም ተወለደ ወአስተርአየ ገሃደ ተገልጦ ታየ ይላል። የገሃድ ዕለት የጥምቀት ዋዜማ ነው። በነገራችን ዋዜማው ነው ስል ዋዜማው አዳፌ ነፍስ ለጻድቃን ነው። ግን ከዚያው ውስጥ ካሉት የሥርዓተ ማኅሌት ክፍሎች አንዱ ነውና ይህን በዓል ስናከብር በተለይ ባለንበት ክፍለ ዘመን የመጀመሪያ የሚያስፈልገው 3 ነገሮች ናቸው። አንደኛው ማስተዋል፣ ሁለተኛው መረጋጋት፣ ሶስተኛው ትዕግስት ያስፈልጋል። እንደምታውቁት ምዕመናን በብዙ የሀገራችን ክፍሎች ሰላም የለም። ከዚህ አንጻር ፍጹም ሰላማዊ ሁነን ባለ ጥምቀቱን ልናከብር ስንወጣ እንደ ሀገር የኢትዮጵያን ክብር የማይፈልጉ እንደ ሃይማኖት የኦርቶዶክስን ልልና ክብር የማይፈልጉ ጥቂትም ቢሆኑ ረባሾች አይታጡ። ለመረበሽ ደግሞ ጥቂት ሰው ነው የሚበቃ። ስለዚህ እንደዚህ ባለ ሰዓት በተቻለ መጠን እንኳን ከዓመቱ አደረሰን ብለው አረጋውያን አባቶቻችን፣ አረጋውያት እናቶቻችን እስከ ሕፃናት ልጆች ድረስ ይህን ባለ ጥምቀት ለማክበር ወደ ባለ ጥምቀቱ ይመጣሉ። መንገድ ለሽማግሌዎች በመስጠት ሕፃናትን በልዩ ጥንቃቄ በመያዝ ታቦቱን ደግሞ በጣም ባለመቅረብ ደረጃ አለው። በጣም መቅረብ ጥሩ አይደለም። በቃ በዕለቱ የተመደቡት ካህናት ታቦተ ሕጉን ተሸክመው ሰልፍ ይዘው ይሄዳሉ።
ከነሱ በፊት ደግሞ ሰረገላ ይኖራል። ያን እያስተባበሩ እየጎተቱ መንገድ የጠረጉ የሚሄዱ ወጣቶች አሉ። በተለይ ከ2000 ጀምሮ በእውነት ለመናገር 18 ዓመት ሙሉ አሁን የወጣቱ ድካም ጥረት በጣም ነው የሚገርመው። በዓመት እነዚህ ወጣቶች አሁን በላባቸው ጭምር እየተጠመቁ በጣም እንዴት እንደሚደክሙ እግዚአብሔር ያውቀው። በጣም ነው የሚደነቁት። እግዚአብሔር እንደው እነዚህን እንደ ሰማይ ከዋክብት እንደ ባህር አሸዋ ያብዛል። በጣም እንደውም በዚህ ዘመን እነዚህን ማግኘት ተመስገን ያሰኛል። ስንቶቹ ተስፋ ለማስቆረጥ ሞክረዋል። አንዳንዶቹ የቤተክርስቲያኒቱን ልብስ ለብሰው ቤተክርስቲያንን በሚያስነቅፉበት በሚያስተቹበት ወቅት ወጣቱ በሚገርም ሁኔታ ለሃይማኖቱ ተቆርቅሮ መንገድ እየጠረገ አዋራ እየወለለበት ምንም ሳይሰቅቅ ሳይሸማቀቅ ሙሉ ቀን ላባቸው ጥምቅ እያለ እንደምታውቁት አብዛኛው እኔ ባለ ጥምቀት ስናከብር የፀሐይ ሙቀት ይበረታል አይደል? ይህን ሁሉ ሳይሰቅቁ ሳይሰለቹ ሳይመረሩ ይህን የመሰለ በዓል እንድናከብር እያደረጉ ስለሆነ ሽማግሌዎች ወጣቶችን በመመረቅ እናቶቻችን እንደዚህ ወጣቶችን በመመረቅ እንዳልኳችሁ ከዛ በኋላ ታቦቱ ሲሄድ እንግዲህ በሁሉም አካባቢ ሰረገላ ላይ ይዘጋጅ ይችላል፣ ወይም ታቦቱ የሚሄድበት ራሱን የቻለ ክልል አጥር ላይ ይኖር ይችላል በሁሉም አካባቢ። ዞሮ ግን በኋላ ደግሞ ታቦተ ሕጉን ከተሸከሙት በኋላ ጽና ይዘው የሚያጥኑ ጥላ ይዘው የሚጋርዱ የሚከተሉ አሉ። ከነሱ በኋላ ደግሞ ሊቃውንቱ ጥንግ ድር ለብሰው ካባ ለብሰው የሚከተሉ አሉ። ከነሱ በኋላ ወይም የሰንበት ትምህርት ቤት መዘምራን ወይም የማኅበረ ቅዱሳን አባላት ስርዓት ይዘው በሰልፍ እየዘመሩ የሚከተሉ አሉ። ከዛ በኋላ ደግሞ ሌላው በሚያውቀው ቋንቋ በባለ ጥምቀት ወንዱ በሆታ ሴቱ በእልልታ ቢያከብር አይነቀም። ሁሉም መቼም የሀገራችን መዝሙር ያውቃል አይባልም። ሁሉም እናቶቻችን መዝሙር ያውቃሉ አይባሉ። በሚያውቁት ግን የሚገርም እውነት ለመናገር እንደው በባለ ጥምቀት ታቦት ሲወርድ የገጠር እናቶቻችን የሚዘፍኑት ዘፈን ግርም ነው የሚለኝ። ስሟ ስንቅ ነው የእመቤቴ፣ ስሟ ስንቅ ነው የእመቤቴ፣ አንድ እንጀራ ሳልይዝ ስወጣ ከቤቴ እያሉ ነው እንትን የሚሉት። የሀገራችን ደብተራ ሕይወት ሲያበራ በጣም የሚገርም ነገር አለና እና የእናቶቻችን የጥንት የባህል ዘፈን ታቦቱ ሲወጣ የሚዘፍኑት ዘፈን አይወገዝም፣ አይነቅፍም። የወንዶችም ስርዓት ይዞ ሆይ የሚሉት በተረጋጋ ሁኔታ ከሆነ አይነቅፍም። ዋናው ግን የዚህ ሁሉ ማጠቃለያ መሪው ማነው? የቅዱስ ያሬድ ሥርዓተ ማሕሌት ነው። የቅዱስ ያሬድ ሥርዓተ ማሕሌት በሚባልበት ጊዜ በተቻለ መጠን እሱን ማድመጥ። ምዕራፍ አለው አይደል? ታቦቱ በሚቆምበት ቦታ ወረብ አለ አይደል? በዚያን ሰዓት በተቻለ መጠን ያን ማድመጥ። ከዛ በኋላ ደግሞ ታቦቱ በሚንቀሳቀስበት ሰዓት ቅድም እንዳልኳችሁ የማኅበረ ቅዱሳን አባላት በገና ይዘው በገና እየደረደሩ መዝሙር ይዘምራሉ። የሰንበት ትምህርት ቤት መዘምራን ስለ ባለ ጥምቀት የሚዘመራል፣ ስለ ቃና ዘገሊላ የሚዘመራል። ያን እየዘመሩ መከተል እና የሌላ ሃይማኖት ተከታዮችም በዜግነታችን ኢትዮጵያውያንንና እንደዚህ አይነት በዓል ሲከበር ትብብር ማድረግ ነው የሚገባ። ሌላ ነገር ማድረግ አያስፈልግም። በአንዳንድ አካባቢ ትብብር የሚያደርጉ አሉ። ሌላው ደግሞ ምንድነው ባለ ጥምቀት ስናከብር ሃይማኖታዊ ገጽታውን በማደብዘዝ ፖለቲካዊ ሽፋን ብቻ መስጠት አይመለከተንም። ጥሩ አይደለም። በቃ እኛ ልናከብር የወጣ ነው ጌታችን ኢየሱስ ክርስቶስ የተጠመቀበትን ይህን ታላቅ በዓል ነው። በዓመት እንደሚታወቀው ዓርብና ሮብን የሚያክሉ አጽዋማት ስንት በዓላት ናቸው የሚሽሯቸው ከተባለ 3 ናቸው አይደል? ልደትና ጥምቀት፣ እዚያ ትንሣኤ። ዘመነ ትንሣኤ ያው ይታወቃል፣ 50 ቀን ሙሉ ዓርብና ሮብ አይጾም እና ይህን የመሰለ በዓል ስናከብር ሃይማኖታዊ ሁኔታውን በማደብዘዝ መድረኩን አጠቃላይ የፖለቲካዊ መልእክት ማስተላለፊያ ማድረግ በየቦታው ጥሩ አይደለም። ከማንኛውም አቅጣጫ ይምጣ። በቃ ይገባኛል። አንድ የመንግስት አካል ሲመጣ ባለ ጥምቀትን አስመልክቶ መልእክት ሲያስተላልፍ ከኢትዮጵያ ጥሩ ገጽታ አንጻር የሚያስተላልፈው አይነቀፍ፣ ችግር የለውም። አንዳንድ ጊዜ ባለ ጥምቀቱን ዝቅ አድርጎ ይህን የመሰለ ባለ እውነት ምን ይነገር? እዚህ ውጭ ሰማይ ተከፈተ ብሎ ከመናገር ውጭ ምን ይምጣ? ውሃ ወደ ላይ ሄደ ከማለት ውጭ ምን ይምጣ? ክርስቶስ ዓለምን ለማዳን ዮርዳኖስ ለመቀደስ እኮ ዮርዳኖስን ለመቀደስ በዮርዳኖስ ተጠመቀ። የሚገርም እኮ ነው። በቃ ወደ መጥምቀ ዮሐንስ ሄደ፣ ጌታ ወደ ባሪያው ሄደ፣ ፈጣሪ ወደ ፍጡር ሄደ። ይህን የመሰለ የትሕትና ትምህርት እኮ አለ እና ብዙ ችግረኞች አሉ፣ ተፈናቅለው በመጠለያ ያሉ አሉ። ከዛሬ 78 ዓመት በፊት እነሱም እንደኛ በዓል ማክበር ብቻ ሳይሆን በዓሉን በሚያከብሩበት ቀን ያበሉ ያጠጡ ነበር። ዛሬ ግን የሰው እጅ የሚመለከቱ አሉና እነሱንም በመጎብኘት አይዟችሁ በማለት ከምንበላው ከምንጠጣው በማሳተፍ በዚህ መልኩ በዓሉን ብናከብረው የምናከብረውን በዓል እውነትም እግዚአብሔር በትክክል አክብራችሁልኛል ብሎ
ይቀበልልናል። በዓሉን እኮ እኛ ብቻ አይደለንም ቅዱሳን መላእክትም ያከብሩታል። ለምሳሌ በዓለ ልደትን ቅዱስ ያሬድ እንደገለጸው ወበህየ ገብሩ በዓለ ይላል። ወመላእክትኒ ተጋቡ። በጣም ነው የሚገርም። መላእክትን ተሰበሰቡ ይላል። ሰፉ ክነፊሆሙ ላዕለ ኀበ ማርያም ወጸለሉ፣ ክንፋቸውን ዘርግተው ድንግል ማርያም ካለችበት ዘንድ ክንፋቸውን ዘረጉ ካለ በኋላ ወበህየ ገብሩ በዓለ እኮ ነው የሚለው። በዚያ በዓልን አደረጉ ይላል። እንደው ልደት ላይ የተጻፈ ነው እንጂ ሌሎቹንም በዓላት ስናከብር የእግዚአብሔር በዓላት አይደለም። በተለይ እነዚህ 9 እኮ የማን ናቸው? በዓለ ጊዜ እኮ ነው የሚባል ስሙ በተለያየ መልኩ በዓለ ልደት፣ በዓለ ጥምቀት፣ በዓለ ሆሳዕና፣ በዓለ ስቅለት፣ በዓለ ትንሣኤ፣ በዓለ ዕርገት፣ በዓለ ጰራቅሊጦስ፣ በዓለ ደብረ ታቦር ቢባልም የማን በዓል ነው? የጌታ በዓል እኮ ነው። የጌታን በዓል ስናከብር ታዲያ የእሱ ባሪያዎች አገልጋዮች የሆኑ መላእክት አያከብሩም ይባላል? ያከብራሉ። የማናያቸው መላእክት ሳይቀር በትዕግስት በፍቅር በአንድነት ሆነን በዓሉን ካከበርነው አብረው ከኛ ጋራ በዓሉን ያከብራሉ። በጣም የሚፈለገው ቅድም እንዳልኩት መረጋጋት ያስፈልጋል። እንግዲህ ዜናዊ ትፍሲት ማለት ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 2 ላይ ቁጥር 6 ጀምሮ ለእረኞች የተናገረው ቃል ማለት ነው። ምን ብሎ የተፍርሁን ወልወት ወናሁ ዜንወክሙ አብየ ዜና ፍስሐ ዘይከውን ለክሙ ወለኩሉ ዓለም። እናንተ እረኞች አትፍሩ፣ እነሆ እኔ ለእናንተና ለዓለም ሁሉ የሚሆን ደስታ እነግራችኋለሁ ብሏቸዋል። እና ይህ ሚዲያ ዜናዊ ትፍሲት የሚባለው የደስታን ወሬ የሚያወራ የደስታን ነገር የሚናገር ማለት ነው። ስያሜው መነሻው መጽሐፍ ቅዱስ ነው። ሁላችሁም ይህን ሚዲያ ስትከታተሉ ሸር ላይክ አድርጉ። እንደ ብዙ ጊዜ እንኳን እንዲህ አይነት መልእክት አላስተላልፍም። ዞሮ ዞሮ ግን የተከታተላችሁት ሁሉ ያልሰማው እንዲሰማ፣ ያላየው እንዲያይ፣ ያላወቀው እንዲያውቅ የጋራ አድርገን እንተባበር። ፖለቲከኞች እኮ ታውቃላችሁ 1 ሚሊዮን ተከታይ እንዳላችሁ። ፖለቲካ ለንስሐ ያበቃል። ለንስሐ አብቅቶ ለስጋው ደግሞ ያበቃል። ስጋው ደግሞ ያልበላ ያልጠጣ መንግሥተ ሰማያት ይገባል? አይበቃም። አሁን ከዚህ ካስተላለፍነው መልእክት የተወሰነ ሰው ቢከታተል ደግሞ የተከታተላችሁት ሁሉ ሁላችሁም 9 ተከታታዮች ሁሉ ሁላችሁም ሸር ላይክ ብታደርጉ ሰብስክራይብ ብታደርጉ 9,000 ሲባዛ ለ3 27000 ባልሳሳት ማለት ነው። እንደዚያ ቢሆን እየበዛ ሲሄድ ሰው በአንዲት ቃልም ይማራል። እንኳን በብዙ ቃል እንኳን በአንድ ሰዓት መልእክት እንኳን በ25 ደቂቃ በ5 ደቂቃ ብዙ ይማራል፣ በ3 ደቂቃም ብዙ ይማራልና ለዚህ ሚዲያ ሁላችሁም የምትችሉትን ትብብር አድርጉ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ኢየሱስ